በደብረጽዮን የሚመራው የህወሓት ቡድን የመቀሌ ኤፍኤም 104.4 እና የከተማዋን ከንቲባ ጽፈት ቤትን ተቆጣጠረ። ነዋሪዎች ከባንክ ገንዘባቸውን እየወጡ መሆኑን ተሰምቷል። በመቀለ ውጥረት መባባሱን ተከትሎ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የመቀሌ ኤፍኤም 104.4 እና የከተማዋን ከንቲባ ጽፈት ቤት መቆጣጠሩን ምንጮች ለአዲስ ስታንዳርድ ተናግረዋል። በህወሓት ውስጥ መከፋፈልና የስልጣን ሽኩቻ እየተባባሰ መምጣቱ መቀለ አዲግራትና አዲግደምን ጨምሮ በርካታ ከተሞች ነዋሪዎች ስጋት ውስጥ መግባታቸውን ገልጸዋል። ሁኔታው አስፈሪ ነው ሲሉ አንዳንድ የመቀለ ነዋሪዎች ለአዲስ ስታንዳርድ ተናግረዋል። ቀጥሎ ምን ሊከሰት እንደሚችል አይታወቅም በሚል ፍራቻ ሰዎች ገንዘባቸውን በማውጣትና አስፈላጊ የሆኑ ሸቀጦችን በመግዛት እና እንዲሁም ስጋት ውስጥ በመግባት ላይ ናቸው ሲሉ አክለዋል። በመቀለ ዩኒቨርሲቲ መምህር የሆኑት ተስፋዬ ገብረመድህን በመቀሌ ጸጥታና አመራር ስጋት እንደቀጠለ ነው ሲሉም ተናግረዋል። በጊዜያዊ አስተዳደር ከንቲባ ተደርገው የተሾሙት አቶ ብርሃን ገብረ ኢየሱስ በስራ ላይ አይደሉም ብለዋል። ይህ በእንዲህ እንዳለ ረዳኤ በርሄ በህወሓት ከተሾሙ 3 ወራት በኋላ ትላንት ጽፈት ቤቱን ይዘዋል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን አሁን መቀሌ ኤፍኤም 104.4ን ተቆጣጥሯልም ብለዋል። ክልሉ ውጥረት ያየለው በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ኃይለ በጊዜያዊነት ማገዱን ተከትሎ ነው። አመራሮቹ በጊዜያዊነት የታገዱት ከመንግስት ውሳኔ ውጪ መላ የክልሉን ህዝብና ወጣቱን ወደ ግርግር የጸጥታ ኃይሉን ወደ እርስ በርስ ግጭት የማስገባት እንቅስቃሴዎች እያደረጉ በመሆኑ ነው ሲልም አስተዳደሩ አስታውቋል። እግዱን ተከትሎ የክልሉ ሰላምና ጸጥታ ቢሮ ውሳኔውን ተቋማዊ አሰራርና ህግን ያልተከተለ ነው ሲል እንደማይቀበለው ነው ያስታወቀው። ይህንንም ተከትሎ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የክልሉን ሰላምና ጸጥታ ቢሮ ኃላፊ የሆኑትን ሌተናንት ጀነራል ፍስሐ ኪዳኑን ከኃላፊነታቸው አሰናብተዋል። የቢሮው ኃላፊ ወገንተኝነታቸውን የማን እንደሆነ በግልጽ አሳይተዋል ሲል ተችቷል። የትግራይ ክልል ጊዜያዊ አስተዳደር የፌደራል መንግስት አስፈላጊውን ድጋፍ እንዲደረግለት መጠየቁን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገውን ጥሪ በፍጹም ተቀባይነት የለውም ሲሉም ተቃውመዋል። በክልሉ አለመረጋጋት የተፈጠረው ስጋት ከመቀለ ውጪ ባሉ ከተሞችም እየጨመረ መጥቷል። በደቡብ ምስራቅ አዞን አዲግድም ከተማ በጸጥታ ኃይሎችና በጊዜያዊ አስተዳደሩ የሚደገፍ ነዋሪዎች መካከል የተከሰተውን ግጭት ተከትሎ ውጥረቱ ከፍተኛ ሆኖ ቀጥሏል። በዚህም 5 ሰዎች ቆስለዋል። አንድ ነዋሪ ለአዲስ ስታንዳርድ እንደገለጹት በመጋቢት 3 ቀን 6 የአካባቢው መሪዎች ታስረው ወደማይታወቅ ቦታ ተወስዷልም ብለዋል። ነዋሪው አክለውም ይህ አይነት ሁኔታ እየተደጋገመ ነው፣ አስተዳደራዊ ለውጦችን የሚቃወሙ ሰዎች ይጠፋሉ፣ ተቃውሞችም የሚገልጹ ወጣቶችም ኢላማ ይደረጋሉ፣ ብዙ የጸጥታ ኃይሎችም ታፍነው ተወስደዋል ሲሉ ተናግረዋል። ሰዎች ገንዘባቸውን ከባንኮች እየወጡ ነው ያለው ሌላኛው ነዋሪ የሸቀጦች ዋጋ በከፍተኛ ሁኔታ ጨምሯል፣ እናም ፍርሃት ጭንቀትም እየፈጠረ ነው በማለትም ሁኔታው ገልጿል። በአዲግራትም ተመሳሳይ ስጋት ያለ ሲሆን ነዋሪዎች የቁጠባ ገንዘባቸውን ለማውጣት በመሯሯጥና በባንኮችም ረጅም ሰልፍም እየተሰለፉ መሆኑም ተገልጿል። የአዲግራት ነዋሪ የሆኑት አቶ ብርሃነ ለአዲስ ስታንዳርድ እንደተናገሩት ሸቀጦች ዋጋ እየጨመረ ነው፣ እናም ሰዎች ሌላ አገዳን በመፍራት የቻሉትን ሁሉ እየገዙ ነው። የፖለቲካ ለመረጋጋት ለወጣቶች ሁኔታዎችን አባብሶታልም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ላይ በአዲስ አበባ ለጋዜጠኞች በሰጡት መግለጫ ክልሉ ላይ የህግ ተቀባይነትን ያጡና ከጦርነት ትርፍ እናገኛለን የሚሉም በጥቅም የተሳሰሩ የተወሰኑ የህወሓት ቡድን የተወሰኑ ከፍተኛ መኮንኖች በመያዝም ክልሉ አደጋ ላይ እየተከሰቱ ነው ሲሉም ተናግረዋል። የእንቅስቃሴ ትግራይን ወደ ሌላ ትርምስ ምዕራፍ እየወሰደ ይገኛል ያሉት አቶ ጌታቸው ይህንን አስመልክቶ የፌደራል መንግስት በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ ስራውን እንዲሰራ ድጋፍ እንዲደረግለት እንጂ ጦር አዝምቶ ጣልቃ እንዲገባ ጥያቄ አላቀረብንም ብለዋል። በዚህም ደረጃ ጥያቄ ለማቅረብ የሚያስችል ሁኔታ የለም ብለዋል። አቶ ጌታቸው ክልሉ ወደ ሌላ ጦርነት መግባት የለበትም፣ ጊዜያዊ አስተዳደሩ የፌደራል መንግስቱን ውሳኔ አካል ነው፣ የፌደራል መንግስቱ አግባብነት ያለው ኃላፊነት መውሰድ ይኖርበታል ሲሉም ተደምጠዋል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ